በመስቀል አደባባይ የሚካሄደው ሶስተኛው ዙር የአረፋ ዝማሬ መርሃ ግብር ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ይጠናቀቃል። ኢጃት ሶስተኛው የአረፋ ዝማሬ መርሃ ግብር ታህሳስ 28 2018 ዓ.ም በመስቀል አደባባይና በድሬዳዋ ለገሃር አደባባይ የሚከናወን አዘጋጁ የጃንደረባው ትውልድ አጠቃላይ ማህበር ኢጃት በዛሬው ዕለት በሰጠው መግለጫ አስታውቋል። በአላፋት ሁለት መርሃ ግብር ከተሳተፉ ምዕመን በተሰበሰበ ዳታ ላይ በተሰራ የዳሰሳ ጥናት መሰረት የሶስተኛው ዙር በርካታ ማስተካከያዎች መደረጉን አንስቷል። ለምን መስቀል አደባባይ እንዲካሄድ ተወሰነ? ማህበሩ በዳሰሳ ጥናቱ በዋነኝነት የአላፋ ዝማሬ በሚካሄድበት ጥናትና ከልክ ያለፈ መጨናነቅ በቅሬታ መነሳቱን ገልጾ ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ ከመቃጠል መድረሱ ቦታውን ለመቀየር ዋና ምክንያት አንስቷል። በተጨማሪም በመስቀል አደባባይ እንዲከበር እንፈልጋለን የሚለው የመጀመሪያ ጥያቄ መደጋገሙ ሌላው ምክንያት የተነሳ ጉዳይ መሆኑን ማህበሩ ጠቅሷል። ሶስተኛው ዙር የአረፋ ዝማሬ 8 ሰዓት ጀምሮ 8 ሰዓት ይጠናቀቃል። መርሃ ግብሩ በብርሃነ አብ ጸሎት በቅዱስ ፓትርያርኩና በብፁዓን አበው ሊቀ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ይከፈታል። አባቱ ጸሎት ቃል ኪዳንና ዝማሬ ውጪ ምንም አይነት የክርክር እንግዶች ንግግር፣ ገቢ ማሰባሰቢያና ሌሎች መልእክቶች የሚሳተፉበት መድረክ ባለመሆኑ በዚህ ዓመት ይህንን መንፈሳዊ ይዘት ይዘን እንቀጥላለን። በዕለቱ 30 መዘምራን ይዘመራሉ። መርሃ ግብሩ ከምሽቱ 1 ሰዓት ላይ ይጠናቀቃል። በጊዜ የሚጠናቀቅበት ምክንያት የአላፋት ተግዳሮቶች ከግምት ውስጥ በማስገባትና ምዕመን እንዲያስቀድሱ ለማድረግ ነው ሲል ማህበሩ አስረድቷል። ፈቃድን በተመለከተ ምን ተባለ? የአላፋ ዝማሬ በመስቀል አደባባይ ለመከናወን አስፈላጊ ሰነድ ተሟልቶ አስፈላጊውን ሰነድ ተገኝቷል ያለው ኢጃት ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የድጋፍ ደብዳቤ ቀድሞ ለከተማ አስተዳደር መላኩን ገልጿል። ከዚህ በተጨማሪ 2 ዙር መርሃ ግብራት በሰላም መጠናቀቁ የከተማው ከንቲባ ጽሕፈት ቤትና የከተማው ጸጥታ ቢሮ የአላፋ ዝማሬ በመስቀል አደባባይ ይካሄድ የሚለው በበጎ እንዲመለከት አግዟል ብለዋል። ምዕመናን ቀኑ ሲቀርብ የከተማው ቀጥታ አባል የሚሰጠው ዝርዝር መመሪያና በዕለቱ ሁነቱን በሰላም ለማጠናቀቅ የሚደረገው ፍተሻ በተለመደው መንፈሳዊ ስርዓት እንዲከበር ይጠይቃል። አባቶች የባሉን አከባበር በተመለከተ ተጨማሪ መግለጫና አባታዊ መልእክት እንዲያስተላልፉም ጠቁሟል። እድሜያቸው ከ15 ዓመታት በታች የሆኑት ይዛችሁ ባለመምጣት እንድተባበሩ ሲል ማህበሩ የጠየቀ ሲሆን ቀደም ብሎ እስከ ታህሳስ 23 ድረስ በጊዮን ግራውንድ በአላፋት ሳምንት የህፃናት የአላፋ ዝማሬ መርሃ ግብር መዘጋጀቱን ገልጿል። ለነፍሰ ጡሮችና ለአካል ጉዳተኞች የተዘጋጀ ልዩ ስፍራ ስለሌለ አስተባባሪዎች በማሳወቅ ቦታ ማግኘት ይቻላል ብሏል። በተጨማሪም ክሊኒኮች፣ ተንቀሳቃሽ ሽንት ቤቶችና አምቡላንስ መዘጋጀት ጠቁሟል። ቲክቫህ ኢትዮጵያ አዲስ አበባ